ሰላም ጤና ይስጥልን የተወደዳችሁ ውድ ተመልካቾቻችን የአትጠገብ የዩቲዩብ ቻናል ቤተሰቦች በሁለታቸው በእጮኛዋና በእሷ መካከል የነበረውን ሰጣ ገባ ውስጥ ተመልክታችሁታል። ቤተሰብ አዝኖባቸዋል። እንደዚሁም ጓደኛ የነበረውን ሁኔታ በሙሉ ለማስታረቅ ብዙዎች ጥረዋን ደክመዋል። ነገር ግን ደግሞ ዛሬ እንደ አንድ ወንድሟ ደግሞ ደውዬላታለሁ ይታረቁ ይሆን ብዬ ለሁለታቸውም ደውዬ እሷ ግን አሁን ቀርባለች እየመጣች ነውና ያለው ሁኔታ አብራችሁን እንድትከታተሉ ስንል በአክብሮት ጋብዘናችኋል። አብራችሁን ቆይታ ስለምታደርጉ ከወዲሁ እጅግ አድርጌ አመሰግናለሁ። በሰላም እንግዲህ ሰሞኑን እያየሁ ነው እንደ አንድ ወንድም እንደ ጓደኞችሽም መጥተው እያማከሩኝ ነውና ካለው ሁኔታ አንፃር ላዋራሽ ነው የጠራሁሽ። ለምን ባንቺና በባለቤትሽ መካከል የነበረውን በዩቲዩብ ቻናል እንግዲህ ተለቆ አይተነዋል። ሁላችንም ባይወጣ መልካም ነበረ። ነገር ግን ከወጣ በኋላም ደግሞ የሰው ልጅ አይታረቅም አይባልም። ሰውም ችግሮች ይፈጠራሉ። ነገሮች ደግሞ የምንፈታበት የየራሳችን መንገድ አለ ብለን እናስባለንና ነገር ግን እዛ ደረጃ ባይደርስ እሰየው ነበረ። ነገር ግን እዛ ደረጃም ከደረሰ አሁን ሰዎች ከናንተ እንደው ምን ይማራሉ ብለሽ ነው እንደዛ ያወጣሽው? እንደ ወንድም በጣም ያበሳጨኝ ነገር እሱ ነበረ። ነገር ግን ደግሞ እንደዛ ሂደቱ ከሄደ በኋላ አሁን ብትታረቁ ደግሞ ሰዎች ከናንተ ይማራሉ ብዬ አስባለሁ። ለዛ ነው ሚዲያ ጠርቼ እዚህ ድረስ አብረን ቆይታ እንድናደርግ ያሰብኩት። ግን ምን መሰለህ የማታውቀው ነገር አለ። በጣም ብዙ ነገር አለ። ምንድነው? ይሄን ማድረግ ያለብኝ ነገር ሁሉ ያደረኩት ምን የሚያጠፋው ነገር የለም ብዬ አላስብም። እኔ ሶሻል ሚዲያ ሰው ነኝ። ሽምግልና ሶሻል ሚዲያ ላይ በጣም አሪፍ ነገር ተፈጥሯል። አሪፍ እይታ አለው። በቃ ጥሩ ነገር ማምጦብኛል፣ መጥፎ ነገር ማምጦት። ስለዚህ ልጁ ጋር የምፈታው ነገር ስለሌለ ነው ህዝብ ጋር የቀረብኩት። አስፈላጊ ነገር ስላልሆነ ነው። እሺ አሁን ለኛ ለቅርብ ሰዎች ብትነግሪኝ በሰዓቱ ሁለታችሁን የማነጋገር የማግባባት ችግሮችን የመፍታት አቅም የላችሁም ብለሽ ነው እንደ ወንድም? አይ እንደዛ አይደለም። ያው በሰዓቱ ማድረግ የሚችለው ነገር አንድ ነገር ብቻ ነው የታየኝ። ቪዲዮ መስራት እናመጣለን። ሌላ ነገርም አልታየኝም። እኛስ አደረኩት። ያው ከሰው ፊት ቀርቤ የማወራው ነገር በጣም ከባድ እኮ ነው። ባይዘው የሆነ ሰው የሆነ ነገር ላይ ሲደርስበት ብቻ ነው የሚረዳኝና ሴት ልጅ ነኝ። ከማንም ፊት ላይ ቀርቤ እንደዚህ ነው ቢወራ አልፈለኩም። በቃ ካሜራ ይፈት የውስጤን የምለውን የተሰማኝን ነገር ነው የተናገርኩት እና ልጁ ጋር ተባባልን። በቃ ብዙ ነገር ደረሰብኝ፣ ብዙ ነገር ሆነ። ዛሬ ላይ ግን አብራችሁ ሆናችሁ ነገ እንድትቀጥሉ የሰው ልጅ ትላንትና ሲሳሳለት ሲንተፈሰፍለት አብረን እንሆናለን እንዘልቃለን ብሎ ሲያስብ የነበረውን በአጭር ይቋጫል የሚል እምነት እኔ የለኝም። ምክንያቱም ሁለታችሁም ተስማምታችሁ አብራችሁ ሆናችሁ ነገን አልማችሁ አብራችሁ እንድትኖሩ ነው የኔ ፍላጎትና ለዛ ነው ቶሎ ፈጠን ብለሽ ነው ቶሎ ያልኩት። ገባኝ እኮ ማለት ሁሉ ገብቶኛል። ይሄ በምንም ነገር የሚፈታ ነገር ስላልሆነ ነው። ያው እንዳንድ ሴት ልጅ መውደድ ስላለብኝ ወደድ መሆን ያለበትን ነገር ሁሉ አድርጌያለሁ። ኃላፊነት የሚቀበል ሰው አይደለም። በጣም ብዙ ነገር ያለበት ሰው ነው። ምን ማድረግ ይችላል? ቀስ በቀስ ሆነ ይችላል ኃላፊነት እንዳልሽ። አይ እኔ እሱ ጋር ያለው ነገር እንዳበቃ ነው የማውቀው። የተዋደደ ሰው እኮ ነገሮችን እየተነጋገረ ማረቅ ከዛ በኋላም ደግሞ መቀጠል ያለባቸውትን ይሄን ብናደርገው ይሄ ይሆናል፣ ይቺን ብንተዋት ይቺን የቱን ደግሞ ትስተካከላለች ብሎ ሰው ከተነጋገረ መፍትሄ እንትን ይላል፣ መፍትሄ ያመጣል ብዬ አስባለሁና ከዛ አንፃር ቁጭ ብላችሁ አወራችሁበት ጊዜ የለም። ይሄ እኮ ወደድኩ አይ ትቻለው የምንለው ጉዳይ አይደለምና ከዛ አንፃር እስኪ መለስ ብለሽ ያሳለፋችሁትን ነገር መለስ ብለሽ ታስቢው ለመታረቅ ቅርብ ነው ብዬ አስባለሁ። አይ እንደማስበው በጣም ብዙ ነገር ነው የሆነው። ባይዘይ እኔ ራሴ ስለፈለኩ ብቻ ነው እዚህ ደረጃ ላይ እየደረስኩ ማለት ይችላል። ከሽምግልናው ደረጃ ማንንም ሰው ከጎኔ ነው እሱ ጋር እንደሆነ የፈለገ ሰው የለም። ከፋሚሊም ጀምሮ በስ ለኔ ደስተኛ እንደሆነ ስለፈለጉ ብቻ ነው ሁሉም ሰው አጠገቤ ነበር። እሱንም ደውዬለታለሁ ደርሻለሁ ብሎኛል። በሁለታችሁ መካከል ያለውን እንድትታረቁ አብራችሁ እንድትሆኑ ነው የኔም ፍላጎት፣ የሁሉም ሰው ፍላጎት እንደዛ ነው። ምክንያቱም ረጅም ዓመት በፍቅር የቆያችሁ ልጆች ናቸው። እዚህ እሱ ምንጣ ይጠበቅበት እንደዛ አይደለም። ዛሬ እኔን ንቀሽኝ ካልሄድሽ በቀር እሱ እየመጣሁ ነው ብሎኛል። ሁለታችሁም ተነጋግራችሁ ችግራችሁ እንድትፈቱ ነው የኔ ፍላጎት። ዛሬ አይ ብለሽ የምትሄጂ ከሆነ አይ እኔን ማላከበርሽኝም እንደ ወንድምሽም አላየሽኝም ማለት ነው። እኔ እሱን ነው ማስበው። አንተ ነው እንጂ የመጣሁት የሆነ ነገር ይሆናል አለ ምናምን ብዬ አይደለም የመጣሁት። ችግር የለውም። እስኪ የተወሰነ ደቂቃ ስጪውና አዋሪ።
የፍቅርሽ ብዛት ልቤ ውስጥ ገብቶ አርበተበተኝ። እንዴት ነው? ሰላም ነው? እንዴት ነው? አማን ነው? ምንም ማለት አማን ነው? አረፍ አረፍ በል። ይኸው ወንበራም የተወደዳችሁ ተመልካቾቻችን ዛሬ ሁለታቸውንም የጠራናቸው በሁለታቸው መካከል ያለውን ችግራችሁን እንድትፈቱ ሰዎች ከእናንተ መማር አለባቸው። ሲቀጥል ደግሞ ፍቅር የሚፈልገው ትዕግስትን ነው፣ መታገስ ይኖርባቸዋል ብዬ አስባለሁና ሁላችንም የየራሳችንን ሀሳብን ካራመር ነው ችግር አለና እንደው ምንድን የዚህን ያህል ችግር ቢገጥማችሁ ነው ሀሳባችሁ ሚዲያ ላይ አድረስ ወጥቷል? ከዛ በኋላም ደግሞ ችግራችሁን ለመፍታት ቀርባችሁ ተገናኝታችሁ አውርታችሁበታል? ይኸውልህ አንተ የኔም የሷም የቅርብ ወዳጃችን አይደል? በዛ ባልከው ነገር እቤቷ ድረስ ሂጂ ለማናገርና ለማግባባት ሞክሬ ነበር። ግን በሄድኩ ሰዓት የተፈጠረው ነገር ሌላ ነገር ነበር። ሲቀጥል ደግሞ ልክ እንደ ውሻ ጉሮሮዬን አንቃ አባረረች። እኔ በዛን ሰዓት የፈለኩትን የማድረግ አቅም ነበረኝ። ግን ከዛሬ ነገ ይሻሻላል፣ እውነታውን ደግሞ አጣርታ ትደርስበታለች የሚል ግምት ነበረኝ። ግን ነገሮች እየሆኑ ያሉት ሌላ ተአምር ነው። ቢያንስ እኔ አረኩም አላደረኩም አርጋን የተባልኩትን ነገር አጣርታና እውነታውን እስካልደረሰችበት ድረስ በእኔ ላይ ምን አይነት ነገር እንደዚህ መፍጠር እንዳስፈለገን ያላቅም። እኔ ዛሬም ነገም የምነግርህ ነገር በባለፈውም ተገናኝተን አውርተናል። እውነታው ምንም አይነት እውነት የለውም እና ያለውን ነገር ቢያንስ እንኳን እውነታውን እስክታቅ ድረስ ለምንድን ነው እንደዚህ መሆን ያስፈልጋል ነው እኔ የምልህ። እሺ ካንቺ መሰለህ አሁን ማለት ነው ሁሉም ሰው የራሱን ጥፋቱን ለመሸፈን የሚያደርገው ነገር አለ አይደለ? ልክ እንደዛ ነው። ካወራው ነገር ምንም ያስፈ ነገር የለም። ስለዚህ እሱ ጋር ያለ ነገር ነው ያውቁታል። በቃ አስፈላጊ ስላልሆነ እንደዛ ያደረኩት ቤቴ ድረስ መምጣቱ ራሱ በዚህ ልክ አስፈላጊ አልነበረም አይደል? እንዴ ንቀት ነው ለኔ የተሰማኝ። ገባ? እሺ ሀሳብሽን ጨርሽና አሁን ከቤትሽ ድረስ የመጣበት ዋነኛው ምክንያት ይቅር ለማለት ይመስለኛል። እውነት ነው። አብራችሁ እንድትቀጥሉ ካለ ፍላጎት የተነሳ ይሆናል ብዬ አስባለሁ። በቃ በጣም በድሎኛል። እንዳይደረግ ነው ያደረገው። በቃ የማይወራ ነገር ነው ያደረገው። ከሱ ጋር እንደዚህ አይነት ሰው ተቀጥላለን የማስበበት ምንም አይነት እንትን የለኝም፣ ማስተሰብ የለኝም። እኛውን እንደ ወንድም እንደ ቤተሰብ አሁን እኛ የምንናገረው ምናልባት ቢያንስ እንኳን ነው። አዎ ከሁለታችን የምናወራበት ምንም አይነት ነገር የለም። እስከዛሬ ድረስ ያለ ማድረግ ብዙ ሞክሬያለሁ። ግን ማንኛውንም ነገር በካሜራና በሶሻል ሚዲያ የተደገፈ ነው ያደረገችው። እኔ ደግሞ ታውቃለህ በቤተሰቦችም ጥላቻ፣ በጓደኞችም በብዙ ሰዎች ትችት እየደረሰብኝ ነው ያለው። ስለዚህ እኔ ደግሞ ቤት ድረስ መጥቼም ያናገርኩ ሶሻል ሚዲያ ላይ ስላወጣችሁ እሷ እያወጣችሁ ያለችው ነገር የራሷ የሆነ ነገር ነው። እኔ ደግሞ የምንቀጥል ከሆነም የሚያስታርቀን ነገር መሆን አለበት እንጂ በእኔ ጥፋተኝነት ተደልሎ የሚሆን ነገር እንዳልሆነ ነው። እሱ ልብ አሁን ይቅርታ ለማድረግ ነው። ያንቺ ይቅርታ ላለ ማለት ልብሽ የሻከረበት ምክንያት ምንድነው? ግልጽ ብታረጊልን። ለምን ተፋቱ ነው ሳያወራ ሰው እኮ የሆነ ነገር ሲያደርግ እኔ አረክ የተባልኩት ነገር ምንም አይነት ነገር አረክ የተባልኩት ነገር የለም። ሲቀጥል ምንም አይነት መረጃ የለሽም። እንደዚህ ነው እንኳን መረጃ ምን ያንተ ጋር መረጃ በመካከላችሁ ነገር የመረጃ ማዛለብ ወይስ ካሜራ ይዤ አንተ ጋር ምዞር አለ ነው እንደዛ እያልኩ ሳይሆን አሁን ትከራከሩ አይደል? በመካከላችሁ ግን ሰው ጣልቃ ገብቷል ይመስለኛልና በመካከላችሁ ሰው ማስገባቱ ትልቁ ችግር ይሄው ነው ብዬ ነው የማስበው። ምክንያቱም የሰው ልጅ ራስና እናንተ እንግዲህ አንድ የሆናችሁ ሰዎች የራሳችሁ ናችሁ ችግራችሁን መፍታት ማውራትን በቃ ነገ አብራችሁ የምትዘልቁት እናንተ ናችሁ። ወይም ሰው መጥቶ መቼም ሊያቃናላችሁ አይችልም። የሆነ ክፍተት ካለ ያችን ክፍተት ለማስፋት ነው አንዳንድ ሰው ቀን ሰውም እንዳለ ሁሉ ማለት ነውና በእናንተ መካከል ሰው ያለ ይመስለኛል። ያን ሰው ተውትና ለምን እስኪ ቀቡል አድርጉት ልባችሁ። እንደዛ ነው የሚሰማኝ። እሺ ሰው የልቡን ከሰራ በኋላ ይቅርታ በጣም ይቅርታ የሚደረገው ችግር የለም። ይቅርታ የተሰባበረ ነገር መሸካክ አጠግነውም እኮ የሆነ የሚያፈስ ነገር አለ። ሰው እኔ ደግሞ ምን የምቀበልበት ነገር የለኝም። ይቅርታውን ምንም ይቅርታውን ምንም ነው በይሳት እስኪ ሁለታችሁ ያወሩ ይመስለኛል አይደል? ኧረ እኔ ምንም የምናወራው ነገር የለኝም።
አክብሬ አንተ ስለጠራኸኝ ነው የመጣሁት እንጂ እኔም ለዛ ነው ባግኖር አልመጣም ነው። እኔ ይኸውልሽ አሁን ሰው የሰማው ነገር ትርፍ ነው አይደል? ማለት ነው የራስህን ጉድፍ ሳታይ መጀመሪያ እኔ ጋር መጥተህ ምንድነው ምን ህሊና ነው ግን ያለ የራስህን ችግር ወደ ኋላ አድርገህ የኔ ችግር ብቻ ነው አንተ። ይኸውልሽ በተረጋጋ መንፈስ ለመናገር ሞክሪ። አይው ልንገርህ እኔ ይሄ መጨረሻ ንግግሬ ነው ገባህ? እሱ ስለጠራኝ ብቻ ነው እዚህ የመጣሁት እንጂ አንተን ለማንከር ነው የመጣሁት። ታው እንድትጨቃጨቁ አይደለም። ችግርህን እንኳን ማወቅ ማትችል ሰው ነው። ይሄ ሰው ችግር ብቻ ነው የሚታይ። እኔ ባንተ ሰላም ነጣ እንዴ ሜጃ ነጣ አንቺ እንደዚህ ያደርግሽ አንቺ እኔ ምንድነው ምን ያደረኩት ነገር አለ? ለምን አንተ ያደረከውን ነገር አትናገርም? ቢያንስ እንኳን የሚናገሩሽ ነገር እኔና አንቺን አንድ ለማድረግ ነው። ወደ ድሮ ንግግር ሁልጊዜ አንድ ነው ገባህ አይደል እንዴ? ምንም እኮ ነው በቃ የሆነ አይደል? ቆይ እንጂ ምን ሆነሻል? ጦታው ይዤ የመጣሁት ትንሽ ለይቅርታ ልብሽ የሚራራ መስሎኝ ነው። እንደዛ ከሆነ ግን ይሄ ጊዜሽው መሄድ ማለት ነው።